መጋቢ ወንጌል መምህር ሄኖክ የሀገረ ስብከታችን የሰንበት ትምህርት ቤት ክፍል ኃላፊ ወንድማዊ መልእክት ያስተላልፋል። አባ ይልማ ነፍሮ ጎልጎሎ ወቀይቱ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቁ የተከበሩ ክቡር አባታችን መላከ ኃይል ቆሞስ አባ አፈወርቅ ዮሐንስ ማችን መምህር ጋዲሳ የሶስቱ ክፍላተ ከተማ ቤተ ክህነት የሰንበት ትምህርት ቤት ማደራጃ ክፍል ኃላፊ፣ የተከበሩ እጅግ ትሑቱ ታላቁ የዚህ የታላቁ ደብር ዋና አስተዳዳሪ ክቡር መላከ ገነት መምህር ኤርምያስ፣ ክቡር ወንድማችን መጋቤ ሰናያት አብይ መኮንን የዚህ የታላቁ ደብር የስብከተ ወንጌል ኃላፊ፣ ክቡራን የክፍለ ከተማው የስራ ኃላፊዎች፣ ክቡራን የዚህ ደብር የታላቁ ደብር የአስተዳደር ሰራተኞች፣ ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የቤተ ክርስቲያን የስስ ልጆች፣ የሰንበት ትምህርት ቤት መዘምራን፣ ሁሉ እግዚአብሔር የወደዳችሁ ምርጡ እግዚአብሔር የመረጣችሁ በጸጋውና በምሕረቱ በርኅራኄው መቅደስ የተሰበሰባችሁ ሁላችሁ እንደምን አመሻችሁ? እንደምን አመሻችሁ? እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም በጤና አደረሳችሁ አደረሰን። ያደረሰን የአባቶቻችን አምላክ እግዚአብሔርን በደንብ አድርጋችሁ አመስግኑ። በገጌሰን በገወሊንጌኝ የስሪቲ ገለቴ ፈጣ አራያን ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ አሎቶሳይ ስሪቲ ከበጁፍ ጉያ ከነቲ ሰሳብ ለጅራሜ ስሪቲ ገለቴ ፈጣ በገጌሰን በገወሊንጌኝ ዛሬ በጣም የተወደደ ዕለት ነው። ቅዱስ ሉቃስ ወንጌላዊ ሲናገር ድንገት ብዙ የሰማይ ሰራዊት መላእክት ከመላኩ ጋር ነበሩ። በሰማያት ለእግዚአብሔር ምስጋና፣ በምድር ለሰው በጎ ፈቃድ እያሉ አእላፍ መላእክት እግዚአብሔርን ያመሰግኑ ነበር ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በደንብ አድርጋችሁ እግዚአብሔርን አመስግኑ። አእላፋት ከቁጥር የበዙ መላእክት በዛሬው ዕለት ሰማይና ምድር የታረቁበት፣ ሰውና እግዚአብሔር የተገናኙበት፣ በሰውና በእግዚአብሔር መካከል በፈጣሪና በፍጡር መካከል የነበረ 5500 ዘመን የነበረ የጥል ግድግዳ የፈረሰበት ታላቅ በዓል ነው። በድጋሚ እንኳን አደረሳችሁ። ከፍ አድርጋችሁ አምላካችን እግዚአብሔርን አመስግኑ። በእውነት ቃል የማይገልጠው እጅግ በጣም የተዋበ መንፈሳዊ አገልግሎት ልክ እንደ በዓለ ልደቱ ጌታ በተወለደበት ዕለት እንደነበረው የምስጋና ዕለት የስጦታ ቀን እጅግ ባማረ መልኩ በታላቁ ስፍራ ተሰብስበን እንድናመሰግነው የረዳን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። በደንብ አድርጋችሁ እግዚአብሔርን አመስግኑ። እንደ ሸገር ከተማ ሀገረ ስብከት ለመጀመሪያ ጊዜ በዚህ በታላቁ በለገጣፎ ምስካበ ቅዱሳን አቡነ ኪሮስ ቤተ ክርስቲያን በዓለ ልደቱ እንዲህ በደመቀ መልኩ እንዲከናወን እግዚአብሔር አድርጓልና ከፍ አድርጋችሁ ለሌሎች ክፍለ ከተማዎች ራሱ አርአያ የሚሆን የምስጋና የዝማሬ ጊዜ እግዚአብሔር ስለሰጠን በደንብ አድርጋችሁ እግዚአብሔርን አመስግኑ። በደንብ አድርጋችሁ በእውነት በዚህ ላይ ይህ መንፈሳዊ አገልግሎት የጌታ ልደት የምስጋና ዕለት ነው። ሰው ያመሰገነበት፣ እረኞች ያመሰግኑበት የምስጋና የእርቅ የውዳሴ ዕለት ነውና በዚህ ዕለት በዚህ የሰበሰበን ማን ነው? ማን የሰበሰበን? ደግሟችኋል? ካልደገማችሁ በደንብ አድርጋችሁ በእውነት ደስ ያላችሁ ሰዎች እግዚአብሔርን በደንብ አድርጋችሁ አመስግኑ። አጋጣሚ ሆኖ ይሄ መርሃ ግብር ወደ ሀገረ ስብከታችን ሲመጣ በርካታውን ነገር መረጃው ስለነበረኝ ሲደከምበት ሲለፋበት የነበረ ዝም ብሎ እንደ እንግራ ደራሽ እንደ ውሃ ፈሳሽ አጋጣሚ የሆነ
አገልግሎት አይደለም። ደብሩ በጣም ለፍቶበታል። ክፍለ ከተማው በጣም ለፍቶበታል። የሰንበት ትምህርት ቤት ኅብረትም ደግሞ እንዲሁ በዚህ ጉዳይ ላይ ድጋፍ አድርገዋል። በተለይ ደግሞ በተለየ መልኩ የዚህ ደብር የሰንበት ትምህርት ቤት አመራሮች አባላትም ጭምር ዋጋ የከፈሉበት ሰበካ ጉባኤው፣ አስተዳደር ጽሕፈት ቤቱ፣ ክፍለ ከተማው በአማረ ጥምረት አርአያ የሚሆን የአገልግሎትና የምስጋና ጊዜ ስላሳዩን ከፍ አድርጋችሁ እስኪ በደንብ አድርጋችሁ እግዚአብሔርን አመስግኑልን። እጅግ አድርገን ነው የምናመሰግነው። እኔ በበኩሌ ስለተገኘውን በጣም ደስ ብሎኛል። ምክንያቱም በሸገር 5 ክፍላተ ከተማዎች አሉ። ከነዚህ ክፍላተ ከተማዎች በተለየ መልኩ ነው በዚህ ደብር እንዲህ አማረ መርሃ ግብር ያዘጋጃችሁት። ስክሪኑን የምትመለከቱት ከፍተኛ ወጪ የሚወጣበት ነው። በተመሳሳይ 2 ስክሪን ነው። ዛሬ የሚከራየው ኪራይ በጣም ከፍተኛ ወጪ እንደሚያወጣ ይታወቃል። ዲኮሩም ሁሉም ነገር በጣም ብዙ ዋጋ ያስወጣል። ግን ለጌታ ልደት ያልሆነ ለዚህ የደስታ ቀን ያልሆነ ምንም ነገር ሊኖር አይገባም በማለት ነው ያደረጉትና ይህንን በሀሳብ የረዱ ደግሞ ያገዙ ያስተባበሩ ደግሞ እንዲህ ባማረ መልኩ የጣፈጠ ዝማሬ እንድንሰማ የሰንበት ትምህርት ቤቱ ዘማሪያን ውድ አገልግሎት ሰጥተውናል። እስኪ ከፍ አድርጋችሁ አምላካችን እግዚአብሔርን አመስግኑልን። የምስጋና ዕለት ነው። ምናልባት ብዙ የቤት ስራ እንዳለብን ያሳያል። የመጀመሪያው ዓመት የመጀመሪያው አገልግሎት እንዲህ ከሆነ እንደ ሸገር ዛሬ በርካታው ሰው ያለው እንደምትመለከቱት መስቀል አደባባይ ነው። መስቀል አደባባይ የዛሬ ዓመት አልተሳካም። ዛሬ ግን የኔና የእናንተ አባት የሀገረ ስብከታችን ሊቀ ጳጳስ የታላቁ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አባታችን ብፁዕ አቡነ ሳዊሮስ ከብፁዕ አቡነ ዲዮስቆሮስ ጋር እና ከሌሎች አባቶች ጋር በመሆን በዛ በመስቀል አደባባይ እንደ ሰማይ ከዋክብት ደምቀው ኦርቶዶክሳውያን እየታዩ ነው ያሉት። ይህን ያደረገ አባታችን አምላካችን እግዚአብሔር ክብር ምስጋና ይግባው። በደንብ አድርጋችሁ አመስግኑ እግዚአብሔር። ቀጣይ ዓመት ደግሞ በጣም ብዙ ስራ እንደሚጠበቅብን ይታወቃል። ዛሬ በጣም በርካታ ሰው ነው ያለው። የሚቀጥለው ዓመት ምናልባትም ይሄ ቅጥር ግቢ ላይ በቃል ራሱ ይችላል። ሁሉም ወደዚህ ተሰብስቦ በዚህ የዝማሬ ዕለት በዚህ ስፍራ መገኘት በታላቁ የበረከት ቦታ መገኘት መታደል ነውና እንድንታደል የረደ ምስጋና ነው። ነገም በምስጋና ዛሬም ደግሞ ወደ ቅዳሴ ገብተን ቅዳሴውን በማስቀደስ ወደ ስብሐተ እግዚአብሔሩ በመሳተፍ ነገም በመንፈሳዊ አገልግሎት እንድናሳልፍ ያስፈልጋል። ይህም ብቻ አይደለም፣ በዓሉ የስጦታ ነው። ሰብአ ሰገል ስጦታ የሰጡበት ነው። እኛም ደግሞ ለተቸገረ የምንሰጥበት በዓላችን፣ የምንራራበት በዓላችን የጌታችን የኢየሱስ ክርስቶስን ቤዛነት መወለድ ስለኛ መገለጡን በማሰብ በጎ ሥራ እየሰራን እንድናሳልፍ የአባቶቻችን አምላክ እግዚአብሔር ሁላችንንም ይርዳል። በዚህ አጋጣሚ የክፍለ ከተማ የሰንበት ትምህርት ቤት ማደራጃ ኃላፊ መምህራችን መምህር ጋዲሳ በተለይ በዚህ ስፍራ በተደጋጋሚ በተለይ የአንድነት መርሃ ግብር ሲኖር፣ ፈተና ሲኖር፣ የተለያዩ የሰንበት ትምህርት ቤቶች ጉዳዮች ሲኖር በዚህ ቀና መልስ ቀና ትብብር ከሰበካ ጉባኤው ከአስተዳደር ጽሕፈት ቤቱ ከክቡር አባታችን ከሰንበት ትምህርት ቤቱ አመራር በተደጋጋሚ የሚገኝበት ሰንበት ትምህርት ቤት ነውና አባል ያልሆናችሁ ወደዚህ ሰንበት ትምህርት ቤት በመግባት የሚሰጠውን ስርዓተ ትምህርት በመሳተፍ የመንፈሳዊ አገልግሎት ተካፋዮች እንድትሆኑ ጥሪያችንን መልእክታችንን እናስተላልፋለን። ድንግል ማርያም ምልጃዋ ቃል ኪዳኗ ከሁላችን ጋር ይሁን። የታላቁ ሰማዕት የታላቁ ጻድቅ የበረከት አባት የኪዳን አባት የአቡነ ኪሮስ በረከታቸው ከሁላችን ጋር ይሁን። አሜን።